በአንዳንድ ተክሎች ምክንያት የስንት ሰው ህይወት እንደተበላሸ ባላውቅም ግን ዛሬ ይሄን እነግራችኋለሁ። እንግዲህ በተለምዶ ለእውቀት የሚሆን የትምህርት እንዲሁም ለተለያዩ ነገሮች የሚሆኑ ነገሮች ለሀብትም የሚባል ነገር አለና መድኃኒቶች ተሰርተው ይሰጣሉ። ከተሰጡ በኋላ አንዳንድ ሰው በህይወታቸው አጋጥሟቸው የማያውቅ ውስብስብ ችግር ውስጥ ይገባሉ እና ሲጠራም የሚደነግጡበት ማለት ነው። አሁን እኔን ከሚያጋጥሙኝና መጥተው ከሚነግሩኝ ሰዎች መካከል ለእውቀት ብለው እንግዲህ ለትምህርት ለእውቀት እየተባለ ተክሎች ይሰጣሉ። ከተሰጡ ከወሰዱ በኋላ ከጊዜ በኋላ ሰዎች ስለነሱ ያወራሉ፣ ያሟቸዋል ምናምንና ግራ መጋባት ውስጥ ይገባሉ። በስተመጨረሻ ሁኔታውን ካጣሩና ከደረሱበት በኋላ አንድ ነገር ላይ ነው የሚደርሱትና ሰው እየበላችሁ ነው፣ ቡዳው ናቸዋል የሚባል ነገር ይሰማሉና አንዳንድ ተክሎች አሉ እዚህ ላይ እንድታደምጡኝ አይደለም በአፍ ውስጥ ሊወሰዱ ቀርቶ በእጅ እንኳን ተነክተው እጃችሁን ሳትታጠቡ ምግብ ብትበሉ እንዲሁ ሰው በልናችሁ ተብሎ ሊለፈለፍባችሁ ሊጮህባችሁ ይችላልና እንግዲህ በዚህ ዘርፍ ላይ ብቅ ብያለሁና ሀገራዊ እውቀቶችን ለማጎልበት በማደርገው ጥረት የእጽዋትን ሕክምና እንደ መፍትሄ የምትቆጥሩ ሰዎች ጥንቃቄ ልታደርጉባቸው የሚገባ በርካታ ነገሮች አሉ። የምትወስዷቸው ነገሮች ከመፍትሄነታቸው ባሻገር ውስብስብ የሆነ ቀውስ ውስጥ ሊከቷችሁ ስለሚችሉ የግርማ ሞገስ ስጡኝ ብላችሁ ሄዳችሁ ልትጠሉ ትችላላችሁ። አንዳንዴ ከምን መጣ ያልተባለ የሰውነት ሽታ ሊፈጠርባችሁ ይችላል። እንዲሁም ሰዎች ሊጠሏችሁ ይችላሉ። እንዲሁም ደግሞ እየበላችሁ ነው ተብላችሁ ከማህበረሰቡ ልትገለሉ ትችላላችሁና ስለ ተክል ሲወራ እየወሰዳችሁት ያለው ተክል ምንድነው? በባህሪው ምን ይዟል? በውስጡ ምን አለው? ለምን ይጠቅማል? ዲቴል ያወቀና ያጠና ሰው ቢሆን ይመከራል። እናንተም በዚህ እንግዲህ በማህበራዊ ሚዲያ በርካታ መረጃዎችን ትሰማላችሁና የምትሰሟቸው መረጃዎች ቀጥታ ከመተግበር ይልቅ ምንነታቸውን ዲቴል ለማጥናት ብትሞክሩ የተጠኑ ጥናቶችም ካሉ ለማየት ሪሰርች ለመስራት ብትሞክሩ መልካም ነው እላለሁ። በርካታ ነገሮች ስለተደጋገሙ ይሄ ደግሞ በተለይ ህፃናት ጋር ተያይዞ አዋቂዎች ሰዎች አሁን እነዚህ ይሄንን ጉዳይ መጥተው ነገሩኝ የምላቸው ትልልቅ የትምህርት እድል ያገኙ ሰዎች የተሻለ እውቀት እንገነባለን ሲሉ እንደ መፍትሄ አማራጭ የሚባለውን የሰሙትን ለአእምሮ እድገት አእምሮን ለማጎልበት ይረዳሉ የሚባሉ ተክሎች መኖራቸውን በተለምዶ አብሾ እየተባለ የመጣ ሲሰማ የነበረ እንትኖችም ስላሉ እኒህ ነገሮች ሲተገብሩ ግን በኋላ ያጋጠማቸው ነገሮች ከማህበረሰቡ ጋር ተስማምተው የማይኖሩ ነገር በህይወታቸው በሌላው ላይ ሲሰሙት ይጠየፉት የነበረው ቤታቸውን ህይወታቸውን ማህበራዊ ተግባቦታቸውን አፍርሶት እንዲሁም ደግሞ እንከበርበታለን ጥቅም እናገኝበታለን ያሉት ነገር ጭራሽ ውስብስብ ያለ ነገር ውስጥ እንዲገቡ ስለሚያደርግ እንድትጠነቀቁ በማለት ነው። ይሄንን መረጃ ትንሽ ወጣት የሆንኩ ይመስለኛል አይደል? ሹክላችኋለሁ። አንዳንዴ ሲጠቅሙም ጉዳታቸውም ከኋላ እንዳለ ልብ እንድትሉ ነው። እጽሃዩ ወጽ ይቀትል ስለሚባል እጽዋት እንደሚያድኗችሁ ሁሉ ይገላሉም ነው። እንደሚገሉም እያሰባችሁ ይሁን። የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም።